እንደ በሰላም ያርገው እንጂ ሰበናፕ ግን አይደለም። ይሄ የኛው ሰበናፕ አይደለም። ማሜ ፕሬዝ አለቴ ግን ኤደን ዛሬማ ያጨሽው ነገርማ አለ። ተናገሪ። ሌላ ሰው ጥሩ፣ እስቲ ሌላ ሰው ጥሩ። ጆን ዳንኤል ይችላለሁ። ሰውነት አለው። ቁመቱን ብዙም አላውቀውም። ረጅም ነው ጆን ዳንኤል። የጆን ዳንኤል እኮ ሰውነቱን አይታችሁታል? እግሩን ምናምን፣ እጁን፣ ፊቱን ምናምን አይታችሁታል? ፀጉሩን፣ ፊቱ በጣም እኮ ነው የሚያምረው። ለሞዴልነት ይሆናል፣ ግን ቁመቱን አላውቅም። ረጅም ነው አጭር ነው? ጆን ዳንኤል ረጅም ነው እንጂ እኮ ቀጥ ያለ ነው ሰውነቱ። ከልጆቹ ጋር ናውም አይሻላችሁ? ለምን ናውምን አትጠሩ? ናውም በሉ እንጂ ናውም በሉ። አዶናይ እግሩ ቀጭን ነው፣ እግሩ ቀጭን ነው። አዶናይ ሰውነቱን በግድ የመጣ ነው። በግድ የሞዴል ሰውነት አይደለም ያለው፣ እግሩ ቀጭን ነው። ሀጂማ በሌላ ነገር ሞዴል እናደርገዋለን። ማን ነው? ጆሲ። ጆሲም ቀጭን ነው፣ ረጅም ነው ግን ቀጭን ነው። ስፖርት መስራት አለበት። አጣላሻለሁ። ከማን ጋር? ጭራሽ ብላኪ። አሁን ወንዶች ስንል የምንጠራቸው ራሱ የሉም አይደለ? በቃ አንድ ብር ላይ ብቻ ነው ያለነው እስካሁን ድረስ። ጥሩ እንኳን ብላችሁ እንኳን አታውቁም። አንድ ብር ላይ ናቸው ያላችሁት። ማነው እቺ ደግሞ? ራቼ ልብስ ምናምን ሊያስታውቅ ግን ሞዴል ሆኖ በቆንጅና ምናምን ነገር አይመስለኝም። አቤሌቱ ነው። ሙክታር ባይሆን ሙክታር የስፖርት ሰውነት አለው ግን ኧረ ኤደን ግን ስለ መድኃኒዓለም አሁን ቴዲ ሐዋሳ ሞዴል ነው ብለሽ ስትይ የሽማግሌዎች ማህበርን ሰብስብ ብዬሻለሁ እንዴ? የሽማግሌ ማህበርን ሰብስብ ብዬሻለሁ ወይ? የጆርናሊስቶች ጡረታ እንትንን ሰብስብ ብዬሽ አውቅሽ ነው አይደል? እሱን የምትጽፊው እኔ ያንቺን ስለማይ ሞዴል እኮ ነው ያልኩሽ። አቦ ዛሬማ የሆነ ነገርማ በልተሻል። ሙክታር ግን መልኩ ቁመቱ ምናምን ረዘም ያለ ይመስለኛል። አቤል ትላንትና ከኔ ጋር ስጫወት የነበረው ልጅ አቤል ታዲያ የሳምሪ ጓደኛ አትለኝም? እሱ ይችላል፣ ሰውነት አለው። እግሩን ግን አላየሁትም። የሱን ረጅም ነው። ጆን ዳንኤል አይታችሁታል። ሙክታር ማለት ነው። ሙክታር ያው ቆንጆዬ ነው፣ ግን የስፖርት ሰውነት አለው ወይ? አቋሙ እንዴት ነው? ማነው ደግሞ ዳኒ ሮስቱ? እሱ ማነው መልእክተኛው? ይሄ ባለፈው የተሸለመው እስኩ ስፖርተኛው ነው። ቆንጆም ነው ግን ትንሽ ሰፋ ያለ ነው። ከወጣቶቹ ጥሩና ተለቅሰው ነው የሚለው ማስተር አብነት። አንቺ ሴት ሄጅ ጭ እንትን እንዳለሽ እክክ ምትቀልጅበታለ ማትቀልጅበታለ። ሚኪ ሻሼ ደግሜቱ ነው። ዛሬማ የኔ ጓደኛ አብዳለች። አለቃቸው የምትጠሯቸውን ሰዎች ፈለገ ደግሜቱ ነው። አቤሌ ቤታ ቆንጆ ነው ግን አጭር ነው። ጠጅቱ ደግሞ ማናት? ሴት አይደል? ጆን ዳንኤል አሪፍ ነው ግን ቁመቱን አላውቀው። የሰውነቱ ምናምን እግሩ ምናምን ነገር ቀጥ ያለ ነው። ፀጉር አለው። የሆነ ስታይል ማድረግ ይቻላል። አክሊሉ አቤተው በላት። ኧረ ወይ
በቃ አያችሁ፣ ቆንጆ ብለን እንኳን የምንጠራቸው ወንዶች እንኳን የሉንም። በቃ ሞዴል ይሆናሉ ምንላቸው ነው ወንዶቻችን የሉም። እንኳን ለሞዴል አለም ለትዳር ራሱ እንደማይሆኑ ነው የደረስንበት። ደብዳቤዎች ናቸው በብዛት ቀጥቃጮች ናቸው። ይሄ ነው እኛ ጋር በቃ መጨረሻ ይሄ ነው። ሴቶቹን እንኳን የተወሰኑትን ጠርተናል።